ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ ከነርቨስ ሲስተም ባዮሎጂ ጥያቄዎችን ይዤላችሁ መጥቻለሁ። ሶ 15 የሚሆኑ ጥያቄዎች ናቸው። ሶ እንጀምር። መጀመሪያ ላይ what the main function of nervous system ይላል። የነርቨስ ሲስተም ዋነኛ ፋንክሽኑ ምንድነው? ኮንትሮል እና ኮኦርዲኔት ማድረግ ነው ሰውነታችንን ማለት ነው። ነርቨስ ሲስተም ዋነኛ ስራው ኮንትሮል እና ኮኦርዲኔት ማድረግ ነው። ሶ the answer is C. Which parts belongs to nervous system? That is central nervous system. Which parts belongs to the central nervous system? CNS. በሲኤንኤስ ውስጥ የሚካተት የፓርት ኦፍ ነርቨስ ሲስተም ምንድን ናቸው ነው የሚለው። ያው ብሬን እና ስፓይናል ኮርድ ናቸው። እነዚህ ሁለቱም ማያያዝ ነው። what the basic unit of nervous system? የነርቨስ ሲስተም ትንሹ ዩኒት ምን ይባላል? ኒውሮኖች ናቸው ማለት ነው። which part of neuron carries impulse away from the cell body? ከሴል ቦዲ ኢምፐልስን ከሴል ቦዲ ወደ ሌላ የሚያሰራጨው ከሰውነት የሚያሰራጨው ማለት ነው። ከሴል ቦዲ ወደ ተለያዩ እንትኖች የሚያሰራጨው የኒውሮን ፓርት ምን ይባላል ነው? አክሰኖች ናቸው ማለት ነው። ኤን ከኤ ጋር ማያያዝ ነው። ለምሳሌ አክሰን away, so away from the cell body is axon. so ኤን ከኤ ጋር ማያያዝ ነው። ባዮሎጂ አብዛኛው ነገር ማያያዝ ነው ማለት ነው። ኮኔክት ከአንድ ነገር ጋር ኮኔክት በማድረግ ነው የሚገባችሁ ማለት ነው። which parts of a neuron receives signal? ሲግናሎች የሚቀበለው የኒውሮን ፓርት ምን ይባላል ነው የሚለው? ዳይናይቶች ናቸው። ዳይናይት ሲግናሎችን ከውጪ ላይክ ሲግናሎችን ይቀበላል፣ ሪሲቭ ያደርጋል፣ ከዛ ያሰራጫል ማለት ነው። what's the insulting covering around many nerve fibers called? በነርቭ ፋይበሮች ልክ እንደ ኢንሰልቲንግ ሆኖ የሚያገለግለው ነርቭ ፓርት ምን ይባላል ነው የሚለው? ያው ማይሊን ሺዞች ናቸው። ማይሊን ሺዝ is the insulting covering around many nerve fibers. So the answer is myelin sheath. What are the chemical messengers between neuron called? በኬሚካል ሜሴንጀሮች መካከል የሚገኘው ኒውሮን ምን ይባላል ነው የሚለው? ወይ ደግሞ what are the chemical messengers between neuron called? ኬሚካል ሜሴንጀሮች የሆኑት ምንድነው? የትኞቹ ናቸው? ኒውሮ ትራንስሚተሮች ናቸው። ኒውሮ ትራንስሚተር is ኬሚካል ሜሴንጀሮች ናቸው ማለት ነው። ትራንስሚት ቢሆን ከሜሴንጀር ጋር ማያያዝ ነው እንዳይጠፋችሁ ማለት ነው። what's the gap between two neurons? በሁለት ኒውሮን መካከል የሚገኘው ክፍተት ምን ይባላል ነው የሚለው? ሳይናፕስ ነው ማለት ነው። which part of brain controls balance and coordination? ባላንስ እና ኮኦርዲኔሽን የሚቆጣጠረው የብሬን ፓርት ምን ይባላል ነው? ማያያዝ ነው። እዚህ ጋር ባላንስ ሁሉ ጊዜ ኤል አለው አይደል? ባላንስ የሚለው ቃል ኤል አለው። ሶ ሰረብለም እዚህ ጋር ኤል አለው። ስለዚህ ከኤል ጋር ማያያዝ ነው ማለት ነው እንዳይጠፋችሁ። ምክንያቱም ይሄ ነገር በጣም ያስቸግራል። ለምሳሌ አንድ አንደርስታንድ አድርጌያለሁ ብላችሁ ሰምቻለሁ ብላችሁ ለተወሰናችሁ ማለት ነው። ስለዚህ ማያያዝ ያለባችሁ ቃላቶችን ከቃላት አንዳንድ ወርዶችን ከወርዶች ጋር ማያያዝ ነው ይገባችሁ። እሺ which part of brain is responsible for thinking and memory? ከቲንኪንግ ከማሰብ ጋር ከማስታወስ ጋር የሚገናኘው የብሬን ፓርት ምን ይባላል? ሰረብረም ነው ማለት ነው። ይሄ ዋነኛው ነገር ዋናው የፓርት ኦፍ ብሬን ማለት ነው። which part of brain controls breathing and heartbeat? breathing እና heartbeat ኢንቮሉንተሪ የሆኑ አክሽኖች ናቸው። እኛ መቆጣጠር አንችልም። እነዚህን ደግሞ ኮንትሮል የሚያደርገው ማን ነው? ሜዱላ ኦብሎንጋታ ይሆናል ማለት ነው። ሰው ሁለተኛ ላይ which nervous system controls voluntary action? voluntary actionዎችን ወይም ደግሞ እኛ መቆጣጠር የምንችላቸው like voluntary አስበን የምናደርጋቸው ነገሮች አሉ አይደል? እነሱን የሚቆጣጠረው የነርቨስ ሲስተም ፓርት
ምን ይባላል ነው የሚለው ሶማቲክ ነርቨስ ሲስተም ናቸው ማለት ነው። ሶማቲክ ሁልጊዜ እኛ አስበን ነው የምንተገብረው። እንደዚህ ብላችሁ ማያዝ ትችላላችሁ። ሰው አስቦ የሚያደርገው ነገር ኤስ ውስጥ ሶማቲክ ውስጥ ኤስ አለች። ሰው አስቦ የሚያደርገው ነገር ያ ላይክ ሶማቲክ ነርቨስ ሲስተም ላይ ነው ማለት ነው። በዛ ማያዝ ትችላላችሁ ለማለት ነው። which nervous system control involuntary action involuntary action ማለት ላይክ እኛ መቆጣጠር ማንችለው አውቶማቲክ የሆነ ማለት ነው። ለምሳሌ ሀርት ቢታችን ልብ ምታችን አንቆጣጠርም። እስቲ ልብ ምት ይቁም ምናምን ብለን ራሳችን ኮንትሮል አናደርግም። ኢንቮሉንተሪ አክሽን ነው ማለት ነው። ይሄ ደግሞ ምን ይባላል? አውቶማቲክ ነው ማለት ነው። አውቶማቲክ ነርቨስ ሲስተም ይሆናል ማለት ነው። 14ኛ what reflex action reflex action ማለት ምንድን ነው ወይም ምን ማለት ነው እያለ ያለው reflex action ማለት ወዲያው የሆነ ነገር ምላሽ ስንሰጥ ማለት ነው። የሆነ ነገር መጥፎም ይሁን ጥሩ እጃችን የሆነ ነገር እሳት ነክቶት ይሁን የሆነ ነገር ወዲያው ምላሽ ስንሰጥ reflex action ይባላል ማለት ነው። which structure connects the brain to the spinal cord ብሬን እና ስፓይናል ኮርድ የሚያገናኘው ምን ይባላል ነው የሚለው ያው ብሬን ስቲም ይባላል ማለት ነው። ብሬን ስቲም connects the brain to the spinal cord so ብሬን ላይ ቢ አለች፣ ኤስ ላይ ስፓይናል ላይ ኤስ አለች። ብሬን ስቲም ማያዝ ትችላላችሁ ማለት ነው። ብሬን ስቲም connects brain to the spinal cord BS ማለት ነው። 16ኛ ላይ ቦነስ ጥያቄ which cell produce myelin in the central nervous system ማይሊኖችን ፕሮዲዩስ የሚያደርገው የሴል ታይፕ ምን ይባላል ነው? ኦሊጎ ዴንድሮሳይትስ ይባላሉ ማለት ነው። ማይሊን ፕሮዲዩስ የሚያመርቱት ማለት ነው። ይሄን መሸምደድ ነው። ቃሉ በጣም ረጅም ነው። መሸምደድ ነው ዋናው እዚህ ጋር ማድረግ ያለባችሁ። በማያያዝ ነው የምትሸመድዱት ቃላቶችን ከቃላቶች ጋር። ለምሳሌ አንድ ቃል ትፈልጋላችሁ እዚህ አንድ ጥያቄ ላይ ማለት ነው። ቅድም እንዳያያዝ ነው። ለምሳሌ ብሬን ስፓይናል ኮርድ አለ። ይሄን ኮኔክት የሚያደርግልን ደግሞ የግዴታ በቃ ቢ እና ኤስ መኖር አለበት ብላችሁ አእምሮአችሁ ትነግራላችሁ ማለት ነው። ብሬን ስቲም ይሆናል ማለት ነው። በማያያዝ ነው። አንዴ ካወቃችሁት በኋላ ታያይዛላችሁ ማለት ነው። ሳታውቁት ነው ችግር የሚመጣው። ማያያዝ ነው። ይሄን ጥያቄ መለስ ብላችሁ ማለት ትችላላችሁ። አይ ቲንክ ጥያቄው አልቋል። ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉት። አይ ሆፕ ኔክስት ታይም የተሻለ ቪዲዮ ይዤላችሁ እመጣለሁ። አመሰግናለሁ።